ሰሙነ ሕማማት ዕለተ ሰኞ መርገመ በለስ። በዕለተ ሰኞ በሕማማት ሰሞን በአንጻረ በለስ እኛን አስተማረን። አያች በለስ በመንገድ ዳር ያያት ቢታንያ አድሮ ጌታችን ሲመለስ ቅጠሏ ያማረ መልኳ የደመቀ ልምላሜ ወዟ ከሩቅ እየታወቀ የተራበው ጌታ ይህን መልኳን አይቶ ሊያስታግስ ራቡን ከፍሬዋ በልቶ ቀረበ ጎበኛት አያት ተጠግቶ። ግን እንደ ቅጠሏ ሆና አልተገኘችም። የራብ ማስታገሻ ለጌታዋ የሚሆን ፍሬ አላፈራችም። በአስመሳይነቷ በለስ ተረገመች፣ እስከ ዘላለሙ ምርት መልካም ፍሬ አታፍሪ ተባለች። በለስ እስራኤል ናት። ኦሪት ብሉይ ኪዳን ሕግ ሥርዓት ያላት ፍቅር የተራበ ጌታዋ ሲመጣ ፍሬ ሃይማኖትን ይዛ ያልተገኘች ሊያድን የመጣውን የዓለሙን ጌታ ገርፋ የሰቀለች። በለስ ይህ ዓለም ነው የምንኖርበት፣ በሩቅ ሆኖ ሲያዩት ሁሉም የሞላበት። ይሄ የኔ ዘመን እንዲህ ነው የኔ ዓለም፣ ለምለም ነው ብልጭልጭ ባለሙሉ ቀለም። በሩቅ ሆነው ሲያዩት የጎደለው የለም፣ ግን ቀርበህ ስታየው ባዶ ነው ገለባ። ፍሬ ሰላም ምሕረት የሌለው ፍሬ አልባ። በለሶች እኛ ነን ያማረ ተፈጥሮ ደማቅ እምነት ያለን፣ ፍቅር የተራበ አምላክ እየጎበኘን። አንተ ውድ ወንድሜ፣ አንቺ ውድ እህቴ፣ እስኪ ልጠይቅሽ፣ ለዚህ አዛኝ ጌታ ተርቦ ሲመጣ የምታቀርቢለት ፍሬ ፍቅር አለሽ? ወይንስ ቅጠል ብቻ ፍሬ አልባ ባዶ ነሽ? እኔስ ግራ ገባኝ። ምን ፍሬ አለህ ብሎ አምላክ ቢጠይቀኝ ከቶ ምን መልሳለኝ? ከሩቅ ሆነው ሲያዩኝ በነጠላ ሽፋን አማኝ የመሰልኩኝ፣ ፍሬ አልባ ብኩን ቅጠል ብቻ እኮ ነኝ። ብወድቅ ብነሳ ብበድል በፊትህ ዕድሜ ለንስሐ እንደ ስቃይ አሰተህ፣ ለፍሬ አብቃይ ጌታ እንደ ቸርነትህ። ብወድቅ ብነሳ ብበድል በፊትህ ዕድሜ ለንስሐ እንደ ስቃይ አሰተህ፣ ለፍሬ አብቃይ ጌታ እንደ ቸርነትህ።